ያልተነገረውና አስደናቂው የጆን አሌክሳንደር ዳዊ የፈውስ እንቅስቃሴ ታሪክ። ጆን አሌክሳንደር ዳዊ የዘመናዊው የፈውስ እንቅስቃሴ ወይም ተሃድሶ አባት በመባል በሰፊው ይታወቃል። አሌክሳንደር ዳዊ ጽዮን ኢሊኖይስ የተሰኘች ከተማን ያስገነባ ሰው ነበር። አሁን ድረስ ይቺ ከተማ በአሜሪካ እንደ ግዛት እና ከተማ ሕያው ምስክር ሆና ትገኛለች። ይህችንም ከተማ አሌክሳንደር ዳዊ ሲያስገነባ እንደ መማፀኛ ከተማ አድርጎ ለብዙዎች ከበሽታና ከኃጢአት ሁሉ ነፃ የሚወጡበት እንዲሆን በማሰብ ነበር። አሌክሳንደር ዳዊ ይህችን ከተማ ሲያስገነባ በመላው ዓለም ቢቦኒክስ የተሰኘ ወረርሽኝ እንዲሁም ስፓኒሽ ፍሉ ወይም ኢንፍሉዌንዛ ወረርሽኝ የፈነዳበት ወቅት ነበር። በዚህም ምክንያት የሰው ልጆች እንደ ዝንብ እየረገፉ ባለበት ጊዜ በብዙ ሚሊዮኖች የሚገመቱ ሰዎች በወረርሽኙ ምክንያት ሞተዋል። ነገር ግን አሌክሳንደር ዳዊ ባስገነባት ከተማ ውስጥ ታላቅ የፈውስ ተሃድሶ እንቅስቃሴ ነበር። ወደዚችም ከተማ በየትኛውም ደዌ የሚሰቃዩ እንዲሁም በወረርሽኙ የተጠቁ ሰዎች ይጎርፉ ነበር። እያንዳንዳቸውም በዛች ከተማ በተዘጋጀው የእንግዳ መቀበያና ማረፊያ ውስጥ በአገልጋዮች በሚጸለይላቸው ጊዜ ፈውሳቸውን ወዲያውኑ ተቀብለው ሄደዋል። በአንድ ወቅት አሌክሳንደር ዳዊ በአውስትራሊያ እያገለገለ ባለበት ጊዜ ላይ የቢቦኒክስ ወረርሽኝ መላው ዓለምን ባዳረሰበት ወቅት በ2 ወር ጊዜ ውስጥ ወደ 40 የሚጠጉ አብረውት የሚተጉ አገልጋዮቹን በዚሁ ወረርሽኝ ምክንያት አጥቶ ነበር። እነዚህንም አገልጋዮች አሌክሳንደር ዳዊ ከቀበረና ከተሰናበተ በኋላ ወደ ቢሮ በመመለስ በእግዚአብሔር ፊት እግዚአብሔር ሆይ ወዴት ነው ያለኸው? ለዚህ ነው የጠራኸኝ? እያለ ያለቅስ ነበር። ከዛም እንዲህ በእግዚአብሔር ፊት በማልቀስ ለብዙ ቀናት ከቀጠለ በኋላ ጸሎቱና ለቅሶ ተሰሚነት አግኝቶ እግዚአብሔር ለአሌክሳንደር ዳዊ በዓይኖቹ መካከል በግልጽ ራእይ የሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38ን አሳየው። ልቡንም በመንፈስ ቅዱስ በኃይል ነካው። በዚህም መለኮታዊ ንክኪ አሌክሳንደር ዳዊ የዚህ በሽታ ኃይል ከሰይጣን እንደሆነ በግልጽ ተረዳ። ይህንንም የሰይጣን ኃይል የሚያንበረክክበትን ኃይልና ቅባት እንደተቀበለም አመነ። ከዛም በኋላ በአንድ ቀን አሌክሳንደር ዳዊ በቢሮ በጸሎት ላይ ሳለ 2 ሰዎች ወደ ቢሮ በመምጣት አንዲት ማርያም የምትባል የ12 ዓመት የቤተ ክርስቲያናችን ልጅ በጠና ታማለች፣ ስለዚህ ከመሞቷ በፊት ልታያት ይገባል በማለት ይነግሩታል። እርሱም ተከትሏቸው ወደ ታመመችው ልጅ ይሄዳል። አሌክሳንደር ዳዊ በዛ ስፍራ ላይ በደረሰ ጊዜ ልጅቷ በከባድ ትኩሳት ውስጥ ሆና በአፏና በአፍንጫዋ ደም ይወጣ ነበር። በአጠገቧም የቤተ ክርስቲያን አባል የሆነ ዶክተር የተቻለውን ሁሉ እያደረገ ነበር። አሌክሳንደር ዳዊም ዶክተሩን በዚህ ሙከራና ጥረት ስንት ሰው ከሞት ታድገሃል በማለት ይጠይቀዋል። ዶክተሩም መመለስ አልቻለም ነበር። በዚህም ጊዜ አሌክሳንደር ዳዊ ይልቁንም የእምነት ጸሎት መጸለይ እንደሚገባ ለዶክተሩ በመንገር ለመጸለይ ሲነሳ ዶክተሩ አሌክሳንደር ዳዊ እንዲረጋጋና አርፎ እንዲቀመጥ ይነግረዋል። አሌክሳንደር ዳዊ ግን ዶክተሩን በመቃወም ወደ ልጅቷ በማምራት የበሽታውን ተላላፊነት ሳይፈራ በእምነት ለልጅቷ መጸለይ ጀመረ። ልጅቷም አሌክሳንደር ዳዊ በሚጸልይላት ጊዜ ጭልጥ ያለ እንቅልፍ ወሰዳት። በዚህ ጊዜ ዶክተሩ ኃላፊነቱን እንደማይወስድ ጮሆ በመናገር በብስጭት ጥሎ ሄደ። እናትየው ሞታለች በቃ በማለት ማልቀስ ጀመረች። አሌክሳንደር ዳዊ ግን አልሞተችም፣ ይልቁኑ መለኮታዊ ፈውስ በእርሷ ላይ እየተከናወነ ነው አለ። ከደቂቃዎችም በኋላ አሌክሳንደር ዳዊ ልጅቷን ቀስቅሶ አስነሳት። ልጅቷም ከእንቅልፏ ስትነቃ ለሰዓታት እንጂ ለደቂቃዎች እንዳልተኛች አጥብቃ ትናገር ነበር። እርሷም ሙሉ ለሙሉ ከወረርሽኙ ነፃ ወጣች። በመቀጠልም አሌክሳንደር ዳዊ በሌላ ክፍል ውስጥ ታመው ተኝተው የነበሩትን እህትና ወንድሟን በሚጸልይላቸው ጊዜ ወዲያው ፈውሳቸውን ሊቀበሉ ችለው ነበር። ከዚህም በኋላ ማንም የአሌክሳንደር ዳዊ ቤተ እምነት አባል በወረርሽኙ ምክንያት አልሞተም ነበር። ከዚህ በኋላ ነበር አሌክሳንደር ዳዊ በአሜሪካ የጽዮን ኢሊኖይስ ከተማን እንደ መማፀኛ ከተማና የፈውስ መቀበያ ስፍራ አድርጎ እንደ ኢሮፓውያን የዘመን ቀመር በ1901 ሊቆረቆራት የቻለው።